በዓለም ዙሪያ ያላችሁ ቅዱሳን ሁላችሁ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እኔ መጋቢ እውነቱን እስጋባራለሁ የሰሜን ናዝሬት መሰረተ ክርስቶስ ቤተክርስቲያን ዋና መጋቢ ነኝ። ዛሬ በዚህ ሚዲያ ላይ የተገኘሁበት ዋናው ምክንያት ቤተክርስቲያናችን አዲስ የዩቲዩብ ቻናል በመክፈቷን አስመልክቶ ነው። በዓለም ያላችሁ ሁላችሁ ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ከቤተ ክርስቲያን ጎን እንድትቆሙ በጌታ ፍቅር እንጠይቃችኋለን። ጌታ ኢየሱስ አብዝቶ ዘመናችሁን ይባርክ። ተባረኩ። የሰሜን ናዝሬት መሰረተ ክርስቶስ ቤተክርስቲያን እንደ ሀገር መጀመሪያ ቤተክርስቲያን እንደመሆኗ ደረጃዋን የሚመጥን ህንፃ እየሰራች ነው ያለችው። ቤተክርስቲያኒቱ ከ1943 ዓ.ም በዚህ ስፍራ የተመሰረተች ሲሆን በአሁኑ ጊዜ በተለያዩ ስፍራዎች አጥቢያዎችን በማውጣት ነው የምትታወቀው። ሰፊ ስራዎችን እየሰራ ነው ያለ ነው። አሁን ደግሞ በከተማው ማስተር ፕላን መሰረት ባለ 7 እስከ 8 ወለል ፎቅ እየሰራ ነው ያለ ነው። እንግዲህ ይህንን ፎቅ የተመለከታችሁ ሁላችሁ በዓለም ዙሪያ ያላችሁ ቅዱሳን ወገኖች ስራው በጣም ሰፊ በጣም ትልቅ ነው። ትውልድ የሚቀመጥ ስራ ነው እየሰራ ነው ያለ ነው። ስለዚህ ባላችሁበት ስፍራ ሆናችሁ በጸሎት፣ በጉልበት፣ በገንዘብ፣ በምክርም ቢሆን በተለያየ አቅጣጫ ከጎናችን እንድትቆሙ አደራችንን እንገልጻለን። የሚቀጥለው ተመለከታችሁ በዚህ ከተማ የምትኖሩ አብያተ ክርስቲያናት አባላት ሁሉ አብራችሁን እንድትቆሙ እንዲሁም በገንዘብ መደገፍ የምትፈልጉ ሰዎች ደግሞ በገንዘብ ከጎናችን እንድትቆሙ በጌታ ፍቅር እንጠይቃችኋለን። ጌታ ኢየሱስ ክርስቶስ አብዝቶ ዘመናችሁን ይባርክ። ተባረኩ። እንወዳችኋለን።